they called a code and they come running in. ድንገተኛ የሕክምና ጥሪ ኮድ አስተላለፉ። ሁሉም እየሮጡ መጡ። እኔ ግን ከሰውነቴ በላይ ሆኜ የልብ መታሸት ሲያደርጉልኝና ነርሶቹ በዙሪያዬ ተሰብስበው ይታየኝ ነበር። በህይወቴ አሽተቻቸው የማላቃቸው እጅግ መዓዛ ያላቸው አበቦች ይሸቱኝ ነበር። ከዚያም ሙዚቃ ሰማሁ። አይኖቼን ስገልጥ የት እንዳለሁ አውቅ ነበር። መንግስተ ሰማይ እንደሆንኩ ተረዳሁ። በ2019 ቻርሎት ሆልምስ የልብ ሐኪሟ ጋር ለመደበኛ ምርመራ ሄዳ ሳለ የደም ግፊቷ በድንገት ወደ 234 በ134 ወጣ። የልብ ሐኪሜ ወደ ቤት አትሄጂም፣ ግዴታ ሆስፒታል መተኛት አለብሽ፣ ይህ ደም ግፊት በአስቸኳይ መውረድ አለበት፣ ካልሆነ ግን ሌላ የስትሮክ አደጋ ወይም የልብ ህመም ሊያጋጥምሽ ይችላል አለኝ። ክፍል ውስጥ አስገብተው የደም ግፊቱን ለመቀነስ በፈሳሽ መርፌ አይቪ ህክምና ጀመሩ። የቻርሎት ባለቤት ዳኒ ሆስፒታል ውስጥ አብሯት ነበር። ወዲያውኑ የድንገተኛ ጥሪ ተደረገና ሁሉም ወደ ክፍሉ መሮጥ ጀመሩ። በእሷ ላይ ርብርብ ማድረግ ጀመሩ። እኔ ግን ወደ ቤት ይዣት እመለስ ይሆን የሚል ስጋት አደረብኝ። ቻርሎት በዚያ ሁኔታ ውስጥ ሆና ለዳኒ ስለምታያቸው አበቦች ትነግረው ጀመር። ዳኒ ግን እንዲህ ይላል፣ ዙሪያዬን ተመለከትኩ። በክፍሉ ውስጥ ምንም አይነት አበባ አልነበረም። ያኔ ነበር እሷ በዚች ምድር ላይ እንዳልሆነች ያወቅኩት። የቻርሎት ልብ ለ11 ደቂቃዎች ቆሞ ነበር። በሕክምናው ቋንቋ ሞታለች ተብሎ ነበር። ከሰውነቴ በላይ ሆኜ ዳኒ ጥግ ላይ ቆሞ ወደ ኋላ ሲያፈገፍግና ነርሶቹ በዙሪያ ተሰብስበው አያቸው ነበር። ከዚያም አይኖቼን ገለጡ። ዙሪያዬን ሳየው እጅግ ውብ ነበር። ዛፎቹንና ሳሩን አያለው። በሰማይ ያለ ሁሉ እግዚአብሔርን ስለሚያመልክ ሁሉም ነገር ከሙዚቃው ጋር አብሮ ይወዛወዝ ነበር። መንግሥተ ሰማይ ምን እንደሚመስል ለእናንተ መግለጽ አይቻለኝም፣ ምክንያቱም ከምንገምተው በላይ በሚሊዮኖች እጥፍ የላቀ ነው። ቻርሎት በመላእክት ታጅባ ወደ ሰማይ እንደገባች ትናገራለች። ምንም ፍርሃት የለም። በመላእክት ስትታጀብና ወደ ቤት ስትሄድ የሚሰማ ንጹህ ደስታ ብቻ ነው። ከዚያም ያረፉ የቤተሰቧን አባላት መለየት ጀመረች። እናቴን፣ አባቴን፣ እህቴንና ሌሎች የቤተሰብ አባላትን አየሁ። የጥንት ቅዱሳንንም አየሁ። ሁሉም ግን አርጅተው ወይም ታመው አይታዩም ነበር። መነጽር ያረገ አንድም ሰው የለም። ሁሉም በሰላሳዎቹ ዕድሜ ላይ ያሉ ይመስሉ ነበር። ቅዱሱ መጽሐፍ እንደታወቀን እናውቃለን እንደሚለው እዚያ በአዲሱ አካላቸው አውቃቸው ነበር። በጣም ያምሩ ነበር። ከዚህ በኋላ ቻርሎት ያየችው ግን አስገራሚ ነበር። ከእናቴና አባቴ ጀርባ እጅግ የሚያበራ ብርሃን ነበር። ብርሃኑ በጣም ኃይለኛ ከመሆኑ የተነሳ ትኩር ብሎ ማየት አይቻልም ነበር። ግን የሰማይ አባቴ እንደሆነ አውቅ ነበር። አንድ ሕፃን አየሁ። ማን እንደሆነ ሊገባኝ አልቻለም። ከዚያም የሰማይ አባቴ ይህ ልጅሽ ነው ሲለኝ ሰማሁ። ያንን ልጅ ያጣሁት የ5 ወር ከግማሽ ነፍሰ ጡር ሳለሁ ነበር። ልጁን ይዘው ቻርሎት ወንድ ልጅ ነው ያሉኝ ትዝ ይለኛል። ከዚያ ተለየኝ። ያንን ሕፃን ስመለከተው ጌታ ሆይ ይህ እንዴት ሊሆን ይችላል አልኩት። እሱም በሰማይ እድገት ቀጣይ ነው፣ እዚያ ግን ጊዜ የለም፣ ዘላለማዊነት ነው አለኝ። በምድር 48 ዓመታት አልፈዋል። ልጄ ግን እዚያ ሕፃን ሆኖ አገኘሁት። በመጨረሻም እግዚአብሔር አንድ ተጨማሪ ነገር አሳየኝ። ወደ ሲኦል ወሰደኝ። ወደ ታች ስመለከት የሚሰማው ጠረን የበሰበሰ ሥጋ ይሸት ነበር። ጩኸትም ይሰማ ነበር። የሰማይን ውበት ካየው በኋላ ሲኦልን ማየት በጣም የሚከብድ ስቃይ ነው። ጌታም እንዲህ አላት፣ ይህን የማሳይሽ አንዳንዶቹ መንገዳቸውን ካልቀየሩ መጨረሻቸው እዚህ መሆኑን እንድትነግሪያቸው ነው። የሚኖሩት እዚያ ነው። ከዚያም የሰማይ አባቴ ተመልሰሽ የምትመሰክሪበት ጊዜ አለሽ ሲለኝ ሰማሁ። ቻርሎት በቅስፈት ወደ ሰማይ እንደሄደች ሁሉ ነፍሷም በዚያው ፍጥነት ተመለሰች። ነፍሴ ወደ ሰውነቴ ስትመለስ ታወቀኝ። ከዚያም በፊት ያልነበረኝ ሕመምና ሐዘን ተሰማኝ።
ባለቤቷ ዳኒ ሲናገር ሁሉም ሮጠው ወደ ክፍሉ ሲገቡ ድንገት አይኗ ሲርገበገብ አየው። ያኔ ወደ ቤት ይዣት እንደምመለስ አወቁ። ቻርሎት ሙሉ በሙሉ አገግማ ከ2 ሳምንት በኋላ ከሆስፒታል ወጣች። ከዚያን ጊዜ ጀምሮ ባገኘችው አጋጣሚ ሁሉና በአደባባይ ምስክርነቷን እያካፈለች ትገኛለች። ሰዎች ተስፋ ይፈልጋሉ። ከዚህ ሕይወት በኋላ ሌላ እውነተኛ ነገር መኖሩንና ሁሉም ነገር ደህና እንደሚሆን ማወቅ ይሻሉ። እርሱ ባዘዘኝ መሠረት ሰዎችን ወደ ክርስቶስ የማምጣት ዕድል በማግኘቴ ተባርኬያለሁ። እሱ ያለው ሥልጣን ሁሉ በኢየሱስ ክርስቶስ ስም ለእኛ ተሰጥቶናል። ይህ የሆነው በእኛ ማንነት ሳይሆን በእርሱ ነው። እግዚአብሔር ቃል ገብቶልናል። እንዲህ ባይሆንማ ባልኳችሁ ነበር ብሏል። እርሱ ስፍራ ሊያዘጋጅልን ሄዷል። መንግሥተ ሰማይ ከምትገምቱት በላይ ነው። አይናችሁን እያየው በእርግጠኝነት የምነግራችሁ ነገር ቢኖር መንግሥተ ሰማይ እውነት ነው።